አራስ ቅቤ በምትቀባበት ሰዓት አምጥተው ልክ ሊቀቧት ሲሉ የባል እናት ወይም የራስሽ እናት ካልሆነች ወይም እህትሽ የገዛ ቤተሰብ ካልሆነ በስተቀር ከጎረቤትና ከሩቅ ሰው ቅቤ ልቀባ ብሎ ሲመጣ ቆይ አንድ ጊዜ አሁን አልቀባም እንደዚህ ስለመተጣጠብ በኋላ ለመቀበው ይቀመጥ ብላችሁ ማስቀመጥ ነው። አጥሚትም ሲመጣ ለአራስ ተብሎ የመጣ ማንኛውም ነገር ቤትሽ ሲመጣ ወዲያውኑ አትቅመሽ፣ ወዲያውኑ አትቢ። ምክንያቱም በጣም ብዙ ችግሮች አሉ። ይሄንን የምናገርበት ምክንያት በጣም ከ190% ችግር ስላለበት ነው። ይሄ ራሳቸው እናቶች ይመሰክራሉ። ልጁን በቡዳ የማስበላት እድሉ የተወለደው ልጅ በስማም እንዴት ያምራል ምናምን ብሎ እግሩን ይስማሉ፣ ብልቱን ይስማሉ። የህፃኑ ብልት ሴት ሆነች ወንድ ይሄን አቅርብ ያለው ህፃኑ እንደተወለደ ብልቱ ተስሞ በኋላ ሲያድግ ምን እንደሆነ የእኚህ ሴትዮ መንፈስ አርፎበት በህልሙ እየመጡ የሚገናኙት አሮጊት ናቸው። እና ይሄ ሁሉ በጣም ብዙ ገጠመኝ ላይ አቅርብ ያለው። ዛሬ ላይ ግን ማቀርብላችሁ ምንድነው የዚች ሴትዮ መንፈስ እዚህ ቤት ውስጥ ከገባ ጊዜ ጀምሮ ምን እንደተፈጠረ ነው። አንደኛ ሴትዮዋ ጠንቋይ ቤት የምትመላለስ ሴትዮ ናት። ጠንቋይ ቤት የምትመላለስበት ምክንያት 3 ምክንያት አላት። አንደኛ ምክንያቷ ስለኔ ምን ይወራል፣ ሁለተኛ ምክንያቷ ሰፈር ውስጥ ምን ወሬ አለ ወይም ደግሞ ምንድነው ብላ ስታወራ ወይም ተቀባይነትን ለማግኘት ይሄ የምትናገራቸው ነገሮች ግሬስ እንዲኖረው፣ ሶስተኛ ደግሞ በትዳሯ ምክንያት በልጆቿ ምክንያት በጣም ችግር ውስጥ ያለች ሰው ስለሆነች እሱን ጉዳይ ለማስፈጸም እንዲያውም በዚህ ጉዳይ ሄዳ ነው እነዚህኞቹን ኮተት ስባ ያመጣችው። ጠንቋይ ቤት ስላችሁ ሰውየው በፊት ደብተራ ነበረ፣ ከቤተ ክርስቲያንም ሲባረር እንደገናም ደግሞ ከቤተ ክርስቲያን መባረር ብቻ አይደለም ድብትርናው ሲታወቅበትና በጣም መጥፎ ሰው መሆኑ ሲታወቅበት በስርዓቱ ለይቶለት ቤት ውስጥ መካደም ጀመረ። የእናቱን ዛር እየጠራ በሚያውቀው ኮኮቆጠራና በሚያውቀው የድግምት መስህብ አጋንንትን በመሳቢያ ሲስተሙ ግብር እየገበረ ዓለሞች እንደሚሉት ባለፈው ቪዲዮ ላይ እንዳቀረብኩላችሁ ግቡ ውስጥ ለእናንተ የሚያስፈልገው ነገር አዘጋጅቻለሁ፣ ዶሮም አለ፣ አረቄውም አለ፣ ምኑም አለ እያለ እንደሚስበው አይነት ሰው እያደረገ መናፍስትን እየሳበ የሰፈሩን ሰው በሙሉ ያስካድማል ማለት ነው። እዚህ ሰውዬ ጋር የምትመላለሰው። ስለዚህ ሰውዬው ደብተራም ነው ጠንቋይም ነው። እንደገናም ደግሞ ዘመናዊነትም የተላበሰ ስለሆነ የሄደች እዛ ከሰውየው ጋር ያው በዝሙትም ትወድቃለች። እንደገናም ደግሞ እዚህ ጋር ያንን መንፈስ ተሸክማ መታ ደግሞ በሐሜትም በወሬም በምንም በድግምትም ወደ ሰው ቤት አሰራጫለች ይሄው መንፈስ ማለት ነውና በጣም ብዙ የተነካካ ችግር ያለባት ሰው ነች። እና እቺ ሰው የሚገርማችሁ ከባሏ ጋር የተጣላችሁ ገና በትዳሯ መጀመሪያ ላይ ቢሆንም ውጪ ሆኖ ግን ባሏ እየመጣ ነካ አድርጎ ይመለሳል። እየመጣ ተጫውቶ በአመት በዓል ቀን ምን ብሎ ከልጆቹ ጋር ተጫውቶ ይመለሳል። ይሄን ነገር እሷ ትፈልገዋለች። መምጣቱ ደስ ይላታል። ለምን ሲባል ጸባይ እንደሌላት ቢታወቅም የውሸት መሳቅና ፈገግታ እንዳለባት ቢታወቅም እሱ ግን ቤቷ ሲመጣ ይሄው አልተለያዩም። ይመጣል፣ ይጫወታል። ልጆቹንም ፈልጎ ቢመጣ እሷንም ፈልጎ ቢመጣ ቤት መታየቱ ለሷ ትልቅ ነገር ነው። አባረረችው፣ እንዲያደረገችው፣ በላዩ ላይ እንደዚህ ያደረገች ተብላ ስሟ ስለታማ ማለት ነው። ስለ ወሬኛዋ ነው እያወራሁ ያለሁት። ግን የታሪኩ ባለቤት አራሷ ነች። እሺ፣ ምክንያቱም አራሷ የታሪኩ ባለቤት ብትሆንም ምን አይነት መንፈስ ወደ ልጇ እንደመጣ ደግሞ እንድታውቁ እናንተ እንዲገባችሁ ብዬ ነው እንደዚህ ማድረገው። ግዴታ መተንተን ስላለበት ነው። ገጠመኝ ለማቅረብም ስፈልግ እኔ ሄጄ ዲቴል ነው መጠይቃቸው እያንዳንዳቸው ባህሪዋ ምን እንደሚመስል ያለፈው ህይወቷ ምን እንደሚመስል የመንፈሱን ማንነት ለማወቅ የልጁን አይናፋርነት ለማወቅ ግዴታ ልጁን አይዞ መልመድ አለብህ አይዞ እንደዚህ ያሉ ማለማመድ ብቻ ሳይሆን ወደ ኋላ ሄዶ ባክግራውንዱን ማጥናት ግዴታ ስለሚያስፈልግ ነው። እና እንዲህ አይነት ስብና ያላት ሴት ነች እንግዲህ መታ ቅቤ ቀባቻት። ቅቤ ስትቀባት ደግሞ ቅቤው ድግምት ያለው ቅቤ ነው። አሁን በኋላ እንዴት ድግምት እንዳለበት ምናምን ትደርሱበታላችሁ በኋላ። እኔ ግን እየነገርኳችሁ ልሂድ። ድግምት ያለበት ቅቤ ነው ማለት ነው። አናቷ ላይ ያስቀመጠችባት ብር አበድሪኝም ከሆነ ስሚኝም ከሆነ ጨዋታም ከሆነ ቤቷ ስትመላለስም ጭንቅላቷ ላይ የተቀመጠው ቅቤ በቅቤ በኩል የገባው መንፈስ ማለት ነው እሺ የሚል ሐሳብ ለሚያንጸባርቀው ነይ ደውላ ሁሉ እንብላ እንጠጣ ቡና ምናምን በቃ ከዛ ስለ ሰፈሩ ትነግራታለች። እንዲህ አርጋኝ ገሊት እንደዚህ ብለውኝ እሳቸው እንደዚህ ብለውኝ ብላ እሷን እንዴት እንደጎዷት የምትናገረው እሷ ምን አይነት ጸባይ እንዳላት